የፌሚኒዝም አራማጅ ነን የሚሉ ሴቶችን መደገፍ ሴት አይደለሁም። ለምን በይ ሸሪዓችን፣ ቁርአናችን፣ ሐዲሳችን ለሴት ልጅ ከፌሚኒዝም ከፌሚኒስት በላይ የቆመ ነው። ከመብትና ግዴታችንን ጠንቅቆ አሳውቆናል። ስለዚህ ሴት ልጅ መስገድ ካለባት ለባሏ ነው መስገድ ያለባት፣ ቢኖርባት መስገድ ያለባት ለባሏ ነው ይባላል። ባሎቻችን የጀነት መግቢያ ሰበቦቻችን ናቸው። በምን መልኩ? ሐቃቸውን በመወጣት እንደ ወንድ በማክበር እንደ አባወራ ቦታቸውን መጋፋት የለብንም ምል ሰው ነኝ። ገብቶሻል? በአንድ ቤት ውስጥ ሁለት አባወራ ሊኖር አይችልም። አንቺም እንደ አባወራ አክት የምታረጊ ከሆነ እሱም እንደ አባወራ አክት የሚያደርግ ከሆነ ሰላማዊ ትዳርም አይኖርም። ስለዚህ ወንድ ልጅ እንደ አባወራ ካድመነው ተንከባክበነው መኖር አለብን። መካደም መንከባከብ ደግሞ ግርድና ነው ብዬ አላስብም። ሳቲስፋክሽን ነው። ደስ ይልሻል። ቤትሽን አሁን ለአንቺ አጽድተሽ አሳምረሽ እሱን አልብሰሽ ከውጪ ሲገባ በጥሩ ፈገግታ ቤትሽ ንጹህ ሆኖ ልጆችሽ ንጹህ ሆኖ ጥሩ ምግብ አብስለሽ ስታቀርቢው ገረዶንሽ ማለት ነው አይደለም። ሳቲስፋክሽን እሱ ላይ የሚነበበው ፈገግታ ሲገባ ያ በራሱ ሐቁን እንደመወጣት ነው ብዬ ነው ማስበውና ለሴቶች ማስተላልፈው ነገር ሸሪዓ፣ ሐዲስ፣ ቁርአናችን ባዘዘን መንገድ እንጂ ፌሚኒዝም በሚለው መንገድ ባንራመድ ትዳር ይፈርሳል ብዬ ነው ማስበው።